እንግዲህ የመጀመሪያው ግዛት ወይም ኪንግደም ወይም ስርወ መንግስት የምንለው ከአምስቱ መካከል ስፍን እንስሳት ኪንግደም አኒማሊያ ይሰኛል። አጠቃላይ የስፍን እንስሳት ባህሪያትን ስንመለከት እንግዲህ ስፍን እንስሳት ባለብዙ ህዋሳቶች ናቸው። እንግዲህ የተለያዩ ህዋሳቶች የተለያዩ ተግባራት የሚያከናውኑ ህዋሳቶች በውስጣቸው የያዙ ናቸው። ስፍን እንስሳት ዩካሪዮቲክ ህዋስ አካላት ናቸው። ምን ማለት ነው? ኒውክለስ እና በህዋስ ክርታስ የተሸፈነ የህዋስ መዋቅር ያላቸው ናቸው። እንግዲህ ሄትሮትሮፊክ ይባላሉ እንስሳዎች፣ ምክንያቱም የራሳቸውን ምግብ ማዘጋጀት ስለማይችሉ ወይም ጥገኛዎች ስለሌሉ ማለት ነው። ይሄ የሆነበት ምክንያት ደግሞ አረንጓዴ ሐመልማል ስለሌላቸው ነው ማለት ነው። ስለዚህ የአዘጋጆችን የእጽዋቶችን ይመገቡና ወይም ሌሎች እንስሳዎችን ይመገባሉ እንጂ የራሳቸውን ምግባቸው ማዘጋጀት አይችሉም ማለት ነው። ስለዚህ ከእጽዋትና ከእንስሳት ምግባቸውን ያገኛሉ። ሌላው እንስሳት የህዋስ ግንብ የላቸውም፣ መንቀሳቀስ የሚችሉ ናቸው። ከእንደገና በመጠናቸው፣ በአይነታቸው፣ በስርጭታቸው፣ በባህሪያቸው፣ በአመጋገባቸው ስርዓታቸው፣ በስርዓተ መራባቸውና በተለያየ መንገድ ልዩነት ያላቸው ናቸው። ምንም እንኳን የጋራ የሆነ ባህሪያቸው ባለብዙ ህዋሳት ቢሆኑ፣ ዩካሪዮቲክ ቢሆኑ፣ ሄትሮትሮፊክ ምግብ ማዘጋጀት የማይችሉ ቢሆኑ፣ መንቀሳቀስ የሚችሉ ቢሆኑም በእነዚህ ነገሮች ግን በዝርያቸው፣ በመራቢያ መንገዳቸው፣ በሚኖሩበት ቦታ በእነዚህና በመሳሰሉት ነገሮች ልዩነት አላቸው ማለት ነው። እንግዲህ ስፍን እንስሳት ይሄ ትልቅ ግዛት ነው። የእንስሳት ዓለም በሁለት ትላልቅ ክፍለ ግዛቶች መመደብ እንችላለን። ይሄም የጀርባ አጥንት የሌላቸውና የጀርባ አጥንት ያላቸው ብለን ቨርተብሬት የጀርባ አጥንት ያላቸው እና ኢንቨርተብሬት የሌላቸው ብለን እንገልጻቸዋለን። ከመጀመሪያዎቹ ስንጀምር የጀርባ አጥንት የሌላቸው እንስሳት ምን ማለት ነው? በቀላሉ የጀርባ አጥንት የሌላቸው ናቸው፣ ወይም ደግሞ ቨርተብራል ኮለም የምንለው የሌላቸው ናቸው። ከነዚህ ውስጥ እንግዲህ ከስፍን እንስሳ ውስጥ ማለት ነው በአጠቃላይ ከእንስሳት ግዛት ውስጥ 95%ን ወይም 95 ከመቶውን ወይም በአጠቃላይ አብዛኛውን ማለት እንችላለን የሚይዙት የጀርባ አጥንት የሌላቸው ናቸው። ለምሳሌ እንደ ቢራቢሮ፣ ዝንብ፣ ሸረሪት፣ መዥገር፣ ቅማል፣ ቀንዳወጣ፣ የወባ ትንኝ፣ ትሎች፣ የባህር ስፖንጆች እነዚህ ዝቅተኛ ደረጃ እጽዋቶች ናቸው፣ እንስሳዎች ናቸው ይቅርታ። እና ሌሎችንም ምሳሌ መጥቀስ እንችላለን። አጠቃላይ ምቹጊያቸውን ስንወስድ ሁለት አይነት ምቹጊ ያላቸው የጀርባ አጥንት የሌላቸው እንስሳት ውሃማ ምቹጌ እና ምድራዊ ምቹጌ ወይም የብሳዊ ምቹጌ ያላቸው። ውሃማ ምቹጌ ውስጥ ከሚኖሩት መካከል ስፖንጆች አሉ። እነዚህ ዝቅተኛ ደረጃ እንስሳት ናቸው። ስለዚህ መንቀሳቀስ የእንስሳት አጠቃላይ ባህሪ ቢሆንም ግን ስፖንጆች የማይንቀሳቀሱ ናቸው። በጣም ቢንቀሳቀሱ እንኳን በአመት በጣም እስከ 10 ሴንቲሜትር ራሱ የማይንቀሳቀሱ ናቸው ስፖንጆች። ሌላው አልቂቶች የምንላቸው አሉ። እነዚህ እንደ ትላትል የሚመስሉ በውሃ ውስጥ የሚኖሩ ናቸው። እነዚህ በውሃማ ምቹጌ ነው የሚገኙት። በየብሳዊ ምቹጌ ውስጥ ደግሞ የሚኖሩ አሉ ሶስት አዋስቂዎች፣ ማለትም እንደነ ዝንብ፣ ንብ፣ ምስጥ ሌሎችን መውሰድ እንችላለን። ትሎችን በተመሳሳይ በየብሳዊ ምቹጌ ውስጥ የሚኖሩ የጀርባ አጥንት የሌላቸው እንስሳት ናቸው። እንግዲህ በጣም ብዙ ነው። እንግዲህ የጀርባ አጥንት የሌላቸው እዚህ ጋር እንዳየነው 95% ነው የሚይዙት። በጣም ብዙ አይነት ግዛቶች አሉ ማለት ነው በጀርባ አጥንት ውስጥ ያሉ፣ ግን ሁሉንም ማየት አንችልም። ስለዚህ መጽሐፉ ላይ ያስቀመጠው ሶስቱ አስቂዎችን ነው። እነሱን ተመልክተን ወደ ቀጣዩ እንሄዳለን። እንግዲህ ሶስቱ አስቂዎች ወይም ኢንሴክትስ ምንላቸው ወይም በሳይንሳዊ አጠራራቸው ሄክሳፖዳ፣ እነዚህ ሄክሳፖዳ ምንላቸው ሄክሳፖዳ ብለን ሳይንሳዊ እንጠራቸዋለን። ሄክሳፖዳ እንግዲህ ሄክሳ ማለት በግሪክ 6 ማለት ነው። ፖዳ ማለት ደግሞ ሌግ ወይም እግር ማለት ነው። ስለዚህ 6 እግር ያላቸው ወይም
ሶስት ጥንድ እግር ያላቸው ናቸው እነዚህ ኢንሴክትስ የምንላቸው ወይም ሶስት አጥቂዎች የምንላቸው ማለት ነው። እንግዲህ ከእነዚህ ከጀርባ አጥንት ከሌላቸው በአጠቃላይ ከእንስሳት ማለት ነው ከእንስሳት በአብዛኞቹ በሶስቱ አጥቂዎች የተያዙ ናቸው በብዛት ማለት ነው። እንግዲህ ሶስቱ አጥቂዎች የተባሉበት ምክንያት አካላቸው ለሶስት ስለሚከፈለው ይኸውም ደረት፣ ራስና ሆድ ነው። እንግዲህ ራስ ላይ የምናገኛቸው ነገሮች አፋቸውን እናገኛለን፣ አንቴና እና ደግሞ አይን እንመለከታለን። በአይናቸው ላይ በራሳቸው ላይ በደረታቸው ላይ ደግሞ ሶስት ጥንድ እግሮች ማለትም 6 ማለት ነው። ለዛ ነው ሄክሳፖዳ ብለን የጠራ ነው። እና ክንፍ እናገኛለን። ሆዳቸው ላይ ደግሞ የስርዓተ መራቢያ አካላትና አየር ለማስገባት የሚጠቅማቸው ወይም ደግሞ ለስርዓተ ትንፈሳ የሚጠቅማቸው ስፓይራክል የተሰኘ ቀዳዳ በሆዳቸው ላይ እናገኛለን። የዋና ዋና ባህሪያቸው ቅድም እንዳለው በሶስት ነው የተከፈሉ አካላቸው። ጥንድ አንቴና አላቸው። አንድ ጥንድ አንቴና ይኸው እዚህ ጋር እንደምታዩት ይኸው አንድ ጥንድ አንቴና ማለት ሁለት ማለት ነው። ይኸው አንድ ሁለት አንቴና አላቸው። ጥርቅምቅም የሆነ አይን አላቸው። ይኸው እዚህ ጋር አይን አላቸው። አጥቅ ያላቸው ሶስት ጥንድ እግሮች ወይም ጆይንት ማለት ነው። እነዚህ አጥቅ ያላቸው ወይም መገጣጠሚያ ያላቸው ሶስት እንትኖች አሏቸው። ሶስት ጥንድ እግሮች ይኸው ሶስት ጥንድ እግሮች ማለት 6 ማለት ነው። ስለዚህ ይኸው በዚህ በኩል 1 2 3 4 5 6 ማለት ነው። ስለዚህ 3 ጥንድ እግር አላቸው። እንግዲህ በአብዛኛዎቹ ሁለት ጥንድ ክንፍ ነው ያላቸው። ሁለት ጥንድ ክንፍ አላቸው። ነገር ግን እንደነ ጉንዳን፣ ቅማል፣ ቁንጫ አይነት ደግሞ ምንም አይነት ክንፍ የላቸውም ማለት ነው። እነዚህ ክንፍ የሌላቸው ሶስት አጥቂዎች ውስጥ የሚመደቡ ናቸው ማለት ነው። እንግዲህ የጀርባ አጥንት ያላቸውን ባጭሩ ይሄን እንደዚህ ካየን ወደ ጀርባ አጥንት የጀርባ አጥንት የሌላቸውን በዚህ በቀላሉ ካየን የጀርባ አጥንት ወዳላቸው እንሄዳለን። የጀርባ አጥንት ያላቸው እንስሳት ያው የጀርባ አጥንት አላቸው። ምንም አዲስ ነገር የለውም። ከቃሉ መረዳት እንችላለን። ሌላው ምን አላቸው? አጥንት፣ ልማጽም ይኖራቸዋል። ስርዓተ ነርቭ፣ የዳበረ ጡንቻ በአጠቃላይ ከጀርባ አጥንት ከሌላቸው እንስሳት በተሻለ ሁኔታ የዳበረና ደም ስራ የሚያከናውን ስርዓተ አካል ያላቸው ናቸው ማለት ነው። እንግዲህ በ5 መደቦች እንከፍላቸዋለን። መደብ አሳዎች፣ መደብ እንቁራሪት አስተርኒዎች፣ መደብ ገበሎ አስተርኒዎች፣ መደብ አዕዋፋት፣ መደብ አጥቢዎች ብለን እንከፍላቸዋለን። እንግዲህ መደብ አሳዎች ስንል የጀርባ አጥንት ያላቸው ናቸው። የዋና ዋና ባህሪያቸው ምቹጊያቸው በውሃ ውስጥ ነው የሚኖሩት። ሌላው አካላቸው ደግሞ የተሸፈነው በቅርፊት ስኬል በምንለው ቅርፊት ነው የተሸፈነው። የመተንፈሻ ደግሞ አካላቸው ስንጥብ ወይም ጊል ነው የምንለው። እንግዲህ አሳዎች የሚተነፍሱት የከባቢ አየራዊ ኦክሲጅንን ሳይሆን ዲዞልቭድ ኦክሲጅን ዲኦ ነው የሚባለው። ስለዚህ ይሄን ዲዞልቭድ ኦክሲጅን ደግሞ ወይም በውሃ ውስጥ የሚገኝን ኦክሲጅን ደግሞ ወደ ውስጥ ለማስገባት የሚጠቀማቸው ስንጥብን ነው። ሌላው በአብዛኞቹ አሳዎች ላይ በተለይ ቦኒፊሽ አጥንታማ በሆኑ አሳዎች ላይ ስንጥባቸው በኦፐርኩለም በሚባል መዋቅር የተሸፈነ ነው። በሁሉም ላይ አይደለም፣ በአብዛኞቹ አሳዎች ላይ በኦፐርኩለም የተሸፈነ ነው። ነገር ግን እንደነ ሻርክ አይነት ያሉ ካርቲሌጂየስ ፊሾች ላይ ከሆነ ግን ይሄ ጊላቸው ወይም ስንጥባቸው ግን የተጋለጠ ነው፣ በኦፐርኩለም ያልተሸፈነ ነው ማለት ነው። እንግዲህ እንዴት ነው ኦክሲጅንን ወደ ውስጥ የሚያስገቡት ሲባል እንግዲህ አሳዎች ውሃን በአፋቸው በኩል ያስገባሉ። ከዛን ከውሃ ውስጥ ኦክሲጅንን ወደ ደም ቧንቧቸው ይወስዳሉ ማለት ነው። ከዚያም ካርበን ዳይኦክሳይድ ደግሞ ተመልሶ ወደ ውጭ ከውሃ ጋር ይወጣል ማለት ነው። እንግዲህ አሳዎች የሚራቡበት መንገድ ውጫዊ ጽንሰት ተብሎ ይጠራል። እንግዲህ ውጫዊ ጽንሰት ስንል ምን ማለት ነው? ሴቷ እንቁላል ትጥላለች ውሃ ውስጥ ያው ከዛን
የወንዱ ወንድ የነባላ ዘርም ይጣላል ውሃ ውስጥ። ስለዚህ ሁለቱ እዛ ውጭ ላይ ነው ጽንሰት የሚያከናውኑት ማለት ነው። ስለዚህ ሁለቱ ጽንሰት ያከናውኑና ጽንስ ይፈጠራል ማለት ነው። ስለዚህ ይሄ የሚከናወነው በሴቷ አሳ ሆድ ውስጥ ሳይሆን ውጭ ላይ ነው የሚከናወነው። ስለዚህ ለዛ ነው ውጫዊ ጽንሰት በመባል የሚጠራው ማለት ነው። እንግዲህ አሳዎች ሌላ ለመንቀሳቀስና ሚዛናቸውን ለመጠበቅ የሚጠቅማቸው ፊን የሚባል መዋቅር አላቸው። እኛ እጅ እንደምንለው ማለት ነው። እነሱ ለመዋኘት ለተለያየ ነገር የሚጠቀሙበት ማለት ነው። ስለዚህ በቀላሉ አቅጣጫቸውን መቀየር ይችላሉ። ሚዛናቸውን ጠብቀው ወደ ታች ሳይሰምጡ መዋኘት ይችላሉ። እነዚህ ነገሮችን ይጠቅማቸዋል። ያው ፍጥነታቸውን ለመጨመር ለመንቀሳቀስ በደንብ የሚጠቅማቸው። ሌላው እንግዲህ አሳዎች ደመ በራድ ተብለው ነው የሚጣሉት ወይም ደግሞ እዚህ ጋር ኤክቶተርሞች ወይም ፖክሊዮተርም ይባላሉ። ኤክቶተርም፣ ፖክሊዮተርም ተብለው ይጠራሉ ማለት ነው። ምን ማለት ነው? እንደየ አካባቢው የመጠነ ሙቀት ሁኔታ የሰውነት ሙቀታቸው የሚቀያየር የሚለዋወጥ ማለት ነው። ስለዚህ ቋሚ አይደለም መጠነ ሙቀታቸው። ስለዚህ ደመ በራድ ወይም ኤክቶተርም፣ ፖክሊዮተርም ተብለው ይጠራሉ ማለት ነው። እንግዲህ አሳዎች የደም ዝውውራቸውን ስንመለከት ነጠላ ደም ዝውውር ነው ያላቸው። ምክንያቱም ያላቸው ሁለት የልብ ክፍል ብቻ ነው። እሱም ቀኝ ራይት ኤትሪየም ቀኝ ተቀባይ ልብ ገንዳና ራይት ቬንትሪክል ቀኝ ሰጭ ገንዳ ብቻ ነው ያላቸው ማለት ነው። ስለዚህ ነጠላ ደም ዝውውር ነው የሚያከናውኑት ማለት ነው። እንግዲህ ከአሳዎች መካከል ምሳሌ ናይል ትላፊያ የምንለው አለ፣ ሻርኮች አሉ፣ እንደ አምባዛ ደግሞ የምንለው አለ፣ ካትፊሽ። እነዚህ አይነት የአሳ ምሳሌዎች ማየት እንችላለን። አጠቃላይ ውጫዊ መዋቅራቸው ይሄ ነው የሚመስለው። እንግዲህ አፍ አላቸው። እዚህ ጋር ኦፐርኩለም ያለው ከዚህ ከኦፐርኩለም ስንከፍተው ምን እናገኛለን? ስንጥብ ወይም ጊሎችን እናገኛለን። ስለዚህ ይሄ ቦኒፊሽ ነው ማለት ነው። ሁሉም አሳዎች አይደሉም። ይሄ ቦኒፊሽ ብለን የምንጠራው ነው። ከዛ ደግሞ የተለያዩ ፊኖች አላቸው ለመንቀሳቀስ የሚጠቀምባቸው። የፐልቪክ ፊን የምንለው አለ። የፊተኛው ፊን አላቸው። የጅራታቸው ፊን አለ። የኋለኛው እነዚህ አይነት ፊኖች አሏቸው ማለት ነው ለመንቀሳቀስ የሚጠቀማቸው። ስለ አሳዎች ይህን ካየን ሁለተኛ ላይ መደብ እንቋሪት አስተኔዎች ነው የምንመለከተው። እንግዲህ መደብ እንቋሪት አስተኔዎች አምፊቢያንስ ይባላሉ። አምፊቢያንስ ብለን እንጠራቸዋለን። አምፊቢያንስ እንግዲህ እዚህ ጋር አምፊቢያንስ ስንል በግሪክ አምፊ ማለት ዱዋል ማለት ነው። በግሪክ ይሄ ዱዋል ወይም ሁለት ማለት ነው። ስለዚህ ሁለት ህይወት ያላቸው ሁለት ላይፍ ያላቸው እንደማለት ነው። ምን ማለት ነው? በውሃ ውስጥም በየብስም መኖር የሚችሉ ማለት ነው። እንግዲህ እንቋሪት አስተኔዎች ለመጀመሪያ ጊዜ ከውሃ ወጥተው ወደ የብስ የኖሩ የመጀመሪያዎቹ እንስሳዎች ናቸው። ስለዚህ የመጀመሪያዎቹ የየብስ እንስሳዎች ማለት እንችላለን። እንግዲህ ዋና ባህሪያቸውን ስናይ ያው በሁለቱም ስነ ምህዳሮች ውስጥ ይኖራሉ። ቆዳቸው የተሸፈነው በቅርፊት ወይም በስኬል ሳይሆን ለስላሳና እርጥባማ የሆነ ነው። የሚተነፍሱት ደግሞ በሶስት ነገር ይተነፍሳሉ። እንግዲህ በስንጥብ ደረጃ የሚተነፍሱት በታርፖል ደረጃ እያሉ በስንጥብ ይተነፍሳሉ። ከዛ ደግሞ በጉልምስ ደረጃ ሲደርሱ ደግሞ ያ ስንጥብ ወደ ሳምባ ይቀየርና በሳምባ ይተነፍሳሉ። ውሃ ውስጥ እያሉ በእርጥብ ቆዳ ይተነፍሳሉ። ስለዚህ እነዚህ ሶስቱ የመተንፈሻ መንገዳቸው ነው። ሶስት የልብ ክፍል አላቸው። ሁለት ተቀባይና አንድ ሰጪ የልብ ገንዳ ማለት ነው። ስለዚህ በከፊል ድርብ ደም ዝውውር አላቸው ብለን መግለጽ እንችላለን። ቋሚ ሰውነት ሙቀት የላቸውም ልክ እንደ አሳዎች። ስለዚህ ኤክቶተርሞች ብለን ነው የምንገልጻቸው። እንግዲህ ልክ እንደ አሳዎች ሁሉ እንቋሪት አስተኔዎች ለመራባት
ከየብስ ወደ ውሃ ውስጥ መግባት የግድ ያስፈልጋቸዋል። እንግዲህ በሁለቱም ውስጥ ይኖራሉ ብለናል። ነገር ግን ለመራባት ግዴታ ወደ ውሃ ውስጥ መመለስ ይጠበቅባቸዋል ማለት ነው። ልክ እንደ አሳዎች ሁሉ እንግዲህ ሴቷ እንቁራሪት እንትኖችን እንቁላል ጣለች ውሃ ውስጥ፣ ወንድ የነባላዘር ያንን እንቁላል ፈርቲላይዝድ ያደርገዋል። ከዛን ትውልዳቸውን በዚህ መንገድ ያስቀጥላሉ ማለት ነው። ስለዚህ ውጫዊ ጽንሰት ነው የሚያከናውኑት እንቁራሪት አስተኔዎች። ስለዚህ አሁን እዚህ ጋር እንቁላሎቹ ቢኖሩ እነዚህ እንቁላሎቹ ቢሆኑ ሲደመር የወንድ የነባላዘር ምን ይፈጠራል? ይሄ በእጭ ደረጃ ያለ እንቁራሪት ይፈጠራል። እሱ ምን እንለዋለን? ታድፖል ብለን እንገልጸዋለን ማለት ነው። ታድፖል ላርቫል ስቴጁ ወይም በእጭ ደረጃ ገና ያላደገ እንቁራሪት እንደማለት ነው። አጠቃላይ የውጫዊ መዋቅራቸውን ስንመለከት የእንቁራሪቶች ቆዳቸው እርጥብና ለስላሳ ነው። አጭር የሆነ እና ጠንካራ የፊት እግር አላቸው። ረጅምና መረባማ የሆነ የኋላ እግር አላቸው። አናታቸው ላይ ደግሞ እዚህ ጋር እንደምትመለከቱት አናታቸው ላይ አፍና አፍንጫ አላቸው ማለት ነው። አፍና አፍንጫ አላቸው። በተመሳሳይ አይንም እንደዚህ እንደምታዩት ማለት ነው። ሶስተኞቹ መደብ ገበላ አስተኔዎች ወይም ሬፕታይልስ ብለን የምንገልጻቸው ናቸው። ሬፕታይልስ ብለን የምንገልጻቸው ናቸው። እነዚህ ሬፕታይልስ ወይም ገበሎ አስተኔዎች የጀርባ አጥንት ያላቸው እንስሳት ናቸው። እንግዲህ አብዛኞቹ የሚኖሩት መቹጊያቸውን ስናይ በየብስ ላይ ነው አብዛኞቹ የሚኖሩት። ጥቂቶቹ ደግሞ በውሃ ውስጥ ይኖራሉ፣ ልክ እንደ አዞ አይነት ማለት ነው። እንግዲህ ቆዳቸው ደረቅና ቅርፊት ያለው ነው። ይህን በደንብ ያዙ። እንግዲህ የእንቁራሪቶች ለስላሳ እና እርጥብ ነው ብለናል። የነዚህ ግን ደረቅ እና ቅርፊት ያለው ነው። ልክ እንደ አዞ አይነት በጣም ጠንካራ ቆዳ ያላቸው ናቸው። የመተንፈሻ አካላቸው ሳምባ ነው። ስለዚህ ካሁን ያየናቸው አሳዎች በስንጥብ ነው። እንቁራሪት አስተኔዎች በስንጥብ በሳምባና በቆዳ ነው። እነዚህ ደግሞ ገበሎ አስተኔዎች ሙሉ በሙሉ በሳምባ የሚተነፍሱ ናቸው ማለት ነው። ውስጣዊ ጽንሰት ነው የሚያከናውኑት። ይሄ ለየት ያደርገዋል እስካሁን ያየናቸው ሁለቱ ውጫዊ ጽንሰት ነው የሚያከናውኑት። ውስጣዊ ጽንሰት ከተከናወነ በኋላ ሼል ያለው እንቁላልን ይጥላሉ። ስለዚህ አንዲት ሴት አዞ እንቁላሏን ከውሃ ውስጥ ወጣ ወደ የብስ ደረቅ ቦታ ላይ ትጥላለች፣ በአሸዋ ውስጥ ትቀብራለች። ያው ዶክመንተሪ ላይ ካያችሁ በዚህ ልክ ሊፈለፈሉ ስል ትመጣለች። ያንን የተፈለፈሉትን ልጆቿን ደግሞ ይዘው ወደ ውሃ ውስጥ ትመለሳለች ማለት ነው። ስለዚህ በየብስ ነው ይህንን የሚጥሉት እንቁላላቸውን። ቋሚ የሆነ የሰውነት መጠነ ሙቀት የላቸውም። ስለዚህ ብለን እንጠራቸዋለን ኤክቶተርሞች ብለን እንጠራቸዋለን። ያው መቹጊያቸው ቅድም እንደጠቀስነው አብዛኞቹ በየብስ ነው የሚኖሩት፣ ጥቂቶቹ ደግሞ በውሃ ውስጥ ይኖራሉ ማለት ነው። ምሳሌ ለመጥቀስ እባብ፣ እንሽላሊት፣ ዘንዶ፣ እስስት፣ አዞ፣ ኤሊ ሌሎችን መጥቀስ እንችላለን። ሌላው አራተኞቹ መደብ አዋፋት ናቸው። መደብ አዋፋት ያው እነዚህ የጀርባ አጥንት ያላቸው ናቸው። መደብ አዋፋት ዋና ዋና ባህሪያቸው አካላቸው በላባ የተሸፈነ ነው። እስካሁን ካየናቸው ለየት የሚያደርገው እግራቸው ላይ ደግሞ ቅርፊት አለ። ከነገና የሚተነፍሱበት መንገድ ሳምባ ነው። በሳምባ ነው የሚተነፍሱት። ውስጣዊ ጽንሰት ነው የሚያከናውኑት። ውስጣዊ ጽንሰት ያከናውኑና እንቁላል በመጣል ነው የሚራቡት። ከዛን የተጣለው እንቁላል ይፈለፈላል። ስለዚህ ፈርቲላይዝድ የሆነ የዳበረ እንቁላል ነው የሚጣለው ማለት ነው። ስለዚህ ከአሳዎች ከእንቁራሪቶች የሚለየው የነሱ እንቁላል ግዴታ የወንድ ነባላዘር አግኝቶ ነው የሚቀየረው። እነዚህ ግን በሴክሹዋል ኢንተርኮርስ አማካይነት የወንድ ነባላዘር ወደ ሴቷ ኦቫሪ ከገባ በኋላ ያን ኦቫሪ ወይም እንቁልጢ ውስጥ ያለውን እንቁላል ፈርቲላይዝድ ያደርገዋል፣ ያዳብረዋል። ከዛን እንቁላል የሚጥሉበት ወራት ሲደርስ በዛ እንቁላሉ ይወጣል። እንቁላል ከወጣ በኋላ የመፈልፈያው ጊዜ ሲደርስ ይፈለፈላል። ስለዚህ አዕዋፋት በዚህ መንገድ ነው የሚራቡት። ስለዚህ ውስጣዊ ጽንሰት ነው ብለን የምንጠራው። እንግዲህ አራት ክፍል ያለው ልብ አላቸው። 2 ደም ተቀባይና 2 ደም ሰጪ። ስለዚህ ድርብ ደም ዝውውር ነው ያላቸው ማለት ነው። እዚህ ጋር መጽሐፉ አልገለጸውም እንጂ እዚህ ጋር ስለ ገበሎ አስተኔዎች ሁሉም ማለት ይቻላል 3 ልብ ክፍል ነው ያላቸው። 3 ልብ ክፍል ነው ያላቸው ልክ እንደ እንቁራሪት አስተኔዎች። ነገር ግን ከነዚህ ውስጥ በተለየ ሁኔታ የምናያቸው 4 ልብ ክፍል ያላቸው አሉ። 4
ልብ ክፍል ያላቸው እነማን? እነ አዞ ማለት ነው። አዞ 4 ልብ ክፍል አላቸው። እነዚህ ክሮኮዳይልስ እና አሊጌተርስ እነዚህ 4 ልብ ክፍል አላቸው ማለት ነው። እንደ ጠቅላላ እውቀት መያዝ ትችላላችሁ። ስለዚህ ግን ሙሉ በሙሉ ማለት በሚቻል መንገድ 4 ክፍል ያለው ልብ በእንስሳት ዓለም መታየት የጀመረው ግን በመደብ አዕዋፋት ነው የሚለውን መያዝ ያስፈልጋል። እንግዲህ በራሪዎች ናቸው፣ መብረር ባህሪያቸው ነው። ነገር ግን የማይበሩ አሉ፣ እነ ሰጎን፣ ፔንጊዩን የመሳሰሉ አሉ። ጥርስ የላቸውም፣ ነገር ግን ቢክ ወይም ማንቁር የምንለው እንደ ጥርስ የሚያገለግላቸው መዋቅር አላቸው። እንግዲህ መጠነ ሙቀታቸውን ስንመለከት እስካሁን ካየናቸው ሶስቱም አሳም፣ እንቁራሪት ብሎም ደግሞ ገበላ አስተኒዎችም ኤክቶተርሞች ናቸው ብለናል። ለመጀመሪያ ጊዜ በእንስሳት ዓለም ኢንዶተርሞች ወይም መጠነ ሙቀታቸውን መቆጣጠር የሚችሉ በሚበሉት ምግብ ሙቀታቸውን ተቆጣጥረው መኖር የሚችሉ እንስሳት የተገኙት በመደብ አዕዋፋት ናቸው። ስለዚህ ኢንዶተርሞች ናቸው ማለት ነው። ቋሚ የሆነ የሰውነት መጠነ ሙቀት አላቸው። እንግዲህ ከአዕዋፋት መካከል እርግብ፣ ዶሮ፣ ንስር፣ ሰጎንን ምሳሌ መጥቀስ እንችላለን ማለት ነው። እንግዲህ የመጨረሻዎቹ አምስተኛዎቹ የጀርባ አጥንት ያላቸው ወይም በኮርዳታ ውስጥ የሚመደቡት ማለት ነው መደብ አጥቢዎች ናቸው። እንግዲህ እነዚህ መደብ አጥቢዎች ማማልስ ነው የምንላቸው። ማማልስ ብለን የምንጠራቸው ገና ከስማቸው እንደምንረዳው ይሄ ማማልስ የሚለው ይሄ ማማሪ ግላንድ የሚባል ማማሪ ግላንድ የምንለው እጢ አለ፣ የወተት እጢ ማለት ነው። ስለዚህ ይሄ ማማሪ ግላንድ ስላላቸው የወተት እጢ ስላላቸው ነው ማማልስ ወይም አጥቢዎች የተባሉት። ስለዚህ የአጢ ስላላቸው ወተትን በማመንጨት ልጆቻቸውን ያጠባሉ፣ ያሳድጋሉ ማለት ነው። እንግዲህ አካላቸው የተሸፈነው በፀጉር ነው የተሸፈነው። የመተንፈሻ አካላቸው በተመሳሳይ እንደ አዕዋፋት በሳምባ ነው። 4 ክፍል ያለው ልብ አላቸው። በማለትም ድርብ ደም ዝውውር ያከናውናሉ። እዚህ ጋር አንድ ለየት የሚያደርግ ነገር እችን ያዙ። እንግዲህ አዕዋፋትም ምን አላቸው ብለናል? ሳምባ አላቸው ብለናል። ነገር ግን አዕዋፋትም የሌላቸው አጥቢዎች በልጅነት ያላቸው ግን ነገር አለ። ይሄም ይሄ ደረትና ሆድን የሚለይ ድልሺ ወይም ዳያፍራም የሚባል መዋቅር አላቸው። ስለዚህ የዚህ የድልሺ መኮማተርና መፍታታት ነው አየር ወደ ውስጥ ወደ ውጭ ማለትም ምጋትና ኢምጋትን ማከናወን እንድንችል ይህን ማድረግ እንድንችል የቻልንበት ምክንያት በዚህ የተነሳ ነው ማለት ነው። ስለዚህ ድልሺ የሚባል መዋቅር አለ በአጥቢዎች ላይ። ውስጣዊ ጥንሰትን ነው የሚያከናውኑት። ቋሚ የሆነ የሰውነት መጠነ ሙቀት አላቸው ወይም ኢንዶተርሞች ወይም ሆሞተርሞች ናቸው ማለት ነው። እንግዲህ ምሳሌ መውሰድ እንችላለን። እንግዲህ እነዚህ አጥቢዎች በሶስቱም የስነ ምህዳር ውስጥ ይገኛሉ። በውሃም በየብስ እና በአየር ላይም። እንግዲህ ምሳሌ ለመውሰድ እንግዲህ በውሃ ውስጥ አሳነባሪ የምንለው አሳነባሪዎች አሉ። በየብስ ላይ በጣም ብዙ መጥቀስ እንችላለን። ይኸው ከላይ የተዘረዘሩት ሰው፣ ውሻ ምናምን። አየር ላይ ደግሞ የሌሊት ወፍ። ስለዚህ ስለሚበር ብቻ ሁሉም አዕዋፍ አይሆንም። ውሃ ውስጥ ስለኖረ ብቻ ሁሉም አሳ አይባልም ማለት ነው። ስለዚህ አጥቢዎች በሶስቱም ውስጥ እንደሚገኙ መያዝ ያስፈልጋል።